ከዚህ በፊት በሰራሁላችሁ ቪዲዮ መሰረት ዛሬ መጀመሪያውን ክፍል እናያለን ማለት ነው። ስለዚህ የቤት ሽያጭ ውል በምንዋዋልበት ጊዜ አሁን የምነግራችሁ ነገር ምንድነው? ይሄ ቀስ ተብሎ የሚከፈል ወይ ደግሞ ኦፍ ፕላን ፕሮጀክቶችን ስንገዛ ወይ ደግሞ ፕሮግረስ ላይ ያሉ አፓርትመንቶችን ስንገዛ ነው ይሄ የቤት ሽያጭ ውል የምንጠቀመው ማለት ነው። ስለዚህ በመጀመሪያ ደረጃ የመጀመሪያው አንቀጽ ላይ ብዙ ጊዜ ምንድነው የሚያጋጥመን? የተዋዋይ ወገኖች አድራሻ እና ምንነት ስማቸውን ነው። ስለዚህ እዚህ ላይ በዝርዝር ሁኔታ ስም፣ አድራሻ፣ ዴቨሎፐሩ የሚገኝበት አድራሻ፣ ንግድ ፍቃድ ላይ ያለው አድራሻ ማለት ነው፣ ኢሜይላቸውን፣ ዋትሳፕ ኮንታክት ሊሆን ይችላል። የተለያዩ መረጃዎችን እዚህ ላይ የምናስቀምጥበት ፓርት ነው። ገዢውም ደግሞ በተመሳሳይ ሁኔታ መታወቂያው ላይ ወይ የሚኖርበትን የሚጠቅስ አድራሻ ይቀመጥና ስልክ ቁጥር ከአማራጭ ስልክ ቁጥሮች ጋር እና ኢሜይል አድራሻ ይቀመጣል ማለት ነው።